የባህር በር መጠየቅ ባዕዳኖች እንደሚሉት ጦር ሰባቂነት አይደለም። የባህር በሩ የኔ ነበርም የኔም ይሆናል ማለት ሰይፍ የመወልወል አፎት የመነቅነቅ አይደለም። ሲጀመር ኢትዮጵያ ባህሩን በደማችንና በጉልበታችን ይዘኗል ለሚሉ ኃይሎች በደም ላስመልስ አላለችም። ኑ እንደራደር፣ ኑ እንምከር ነው ያለችው። የልስጣችሁ ስጡኝ ጥያቄ ነው። የዲፕሎማሲ ትግሉ ግዙፍ ፕሮጀክት ላይ ድርሻ ይኑራችሁ ማለት ለአብሮነትና ለሰላም ካለ ፍላጎት ድርሻን ቆርሶ የማካፈል እንጂ ጡንቻን ተማምኖ በደም እናስመልሷለን የሚል የደም መላሽ ግብርን ገቢር ማድረግ አይደለም። ለዛ ነው ጠመንጃ ከመወዝወዝ ይልቅ የዘንባባ ዝንጣፍ የተወዘወዘው። ለዛ ነው የሀገራት ደጅን አደራድሩን ተብሎ በራቸው የተቀበቀበው። ለዛ ነው የሀገሪቱ ግዙፍ ተቋማት ለድርሻ ክፍት የሆኑት። ኢትዮጵያ በግፍና በገፍ ባዕዳኖች ከተገፋችበት የተፈጥሮ ወሰኔ ላይ ልወሰን ያለችው ተፈጥሮ ባህሩ ላይ ስለወሰናት ነው። ራስ አሉላ አባነጋ የኢትዮጵያ የባህር ወሰን ቀይ ባህር ነው ሲሉ ይህን እውነት መሰረት አድርገው ነው። ጠቅላይ ሚኒስትር አብይ ኢትዮጵያ የጂኦግራፊ እስረኛ አትሆንም ሲሉ ኢትዮጵያን የሚያክል ሀገር ጠላቶቹ በወሰኑለት ግዞት ያጠለቁላትን እግረ ሙቅ የመበጣጠስ ርዕይ ነው። የቲም ማርሻል የጂኦግራፊ እስረኞች ፕሪዝነርስ ኦፍ ጂኦግራፊ በዓለማችን ላይ ያለውን የጂኦፖለቲካ ግብግብ ላይ ያለሰ ጠገባዎችንና ፉክክሮችን የዳሰሰበት መጽሐፉ አይንገላሽ ተብሎ ይወደስለታል። እንደ ሀገር ያላትን መልክዓ ምድራዊ አቀማመጥ፣ የፖለቲካ ውሳኔዎቿን፣ ታሪኳንና የወደፊት ዕጣ ፈንታዋንም ይወስናል የሚለው ጸሐፊው በአፍሪካ ቀንድ ኢትዮጵያ፣ ሱዳን፣ ኤርትራ መካከል ያለው ግንኙነትና ትብብር የዚሁ የጂኦግራፊ እስረኝነት ውጤት ነው ይሏል። ፖለቲከኞች ቢመጡና ቢሄዱም ተራሮች፣ ወንዞችና ባህሮች ግን አይቀየሩም። የሀገራት መሪዎች ውሳኔዎቻቸውን የሚወስኑት በእነዚህ የተፈጥሮ አጥር ውስጥ ሆነው ነው ይላል። ፖለቲካ ርዕዮተ ዓለም ወይም አመራር ከመምጣታቸው በፊት ጂኦግራፊ ቀድሞ ወሳኝ እንደነበርም ያስገነዝባል። ተራሮች፣ ወንዞች፣ ሰፊ ባህሮችና ስልታዊ ጠባብ የባህር መተላለፊያዎች የአገሮችን ድንበር፣ የንግድ መስመርና አጠቃላይ ህዝቦችን ዕጣ ፈንታ የመወሰን ተፈጥሯዊ ኃይል አላቸው ይላል። የሀገራት ተሞክሮም ይህንን እውነት ያረጋግጣል። ሀገራት ወደ ዓለም ለመውጣትና ለመገናኘት ብቻ ሳይሆን ደህንነታቸውን ለመጠበቅ መልክዓ ምድራዊ ጥበቃን ይሻሉ። ኢትዮጵያ ከጠላቶቿ በጀግኖቿ ብቻ ሳይሆን መልክዓ ምድሮቿም ጠብቀዋታል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዲያቆን ዳንኤል ክብረትም ተራሮቻችን ጠላቶቻችንን መክተዋል ይላሉ። አንድ ሀገር በነበረው አቀማመጥ ለዕዳም ለጥቅምም ይውላል። የጂኦ ስትራቴጂካል ቁመናችን የዛችን ሀገር ደህንነት ይወስነዋል። ያ ሀገር በጤናው እየኖረ ነው አይደለም የሚለውን ይወስነዋል። የኢትዮጵያ አቀማመጥ